እስቲ ዛሬ በኔዘርላንድስ የትምህርት ድጎማ ላይ የቀረበውን አጭር መግለጫ እንመልከት። ታውቋላችሁ፣ የኔዘርላንድስ መንግስት በትምህርት ላይ 2 ቢሊዮን ዩሮ አፍሷል። ለምን መሰላችሁ? ዋናው ሐሳብ በተለይ በኮቪድ ምክንያት የወደቀውን የተማሪዎችን የንባብና የሂሳብ ውጤት ለማሻሻል ነበር። እሺ፣ ውጤቱስ ምን ሆነ? የሚገርመው አንድ የመንግስት ጥናት እንደሚያሳየው ይህ ሁሉ ገንዘብ ምንም የሚታይ ለውጥ አላመጣም። እንግዲህ ማወቅ ያለባችሁ ቁልፍ ነጥቦች እነዚህ ናቸው። አንደኛ፣ ይሄ ሁሉ ቢሊዮን ዩሮ አክር ምን ለውጥ አመጣ? የኢኮኖሚ ፖሊሲ ትንተና ቢሮ ሲፒቢ እንደሚለው መልሱ በጣም አጭር ነው፣ ምንም። አዎ፣ ባለፉት 2 ዓመታት በተደረጉ ፈተናዎችም ሆነ በሁለተኛ ደረጃ ትምህርት ቤቶች የማለፊያ ምጣኔ ላይ ምንም አይነት መሻሻል አልታየም። ሁለተኛ፣ ነገሩ ከታሰበው በላይ የከፋ መሆኑ ነው። እዚህ ላይ ነው እንግዲህ ነገሩ የሚከብደው። ድጎማው በተለይ ዝቅተኛ ውጤት ያላቸው ተማሪዎች ለውጥ ያመጣል ተብሎ ነበር፣ ግን አልሆነም። እንዲያውም የዓለም አቀፉ ፒሳ ጥናት እንደሚያሳየው ከ15 ዓመት ሆላንዳውያን ተማሪዎች መካከል 1/3ኛው፣ አስቡት እስቲ 1/3ኛው በቂ የማንበብ ችሎታ ስለሌላቸው ብቻ ትምህርታቸውን ሊያቋርጡ እንደሚችሉ ነው። በመጨረሻም የመንግስት ምላሽ ምን ይመስላል? የትምህርት ሚኒስትሩ ውጤቱ በእርግጥም ተስፋ አስቆራጭ ነው ብለዋል፣ ግን ደግሞ መደምደሚያ ላይ ለመድረስ ገና ነው እያሉ ነው። ግን እኮ የሚገርመው መንግስት ራሱ በ2014 የተሻለ ውጤት ለማየት ግብ አስቀምጦ ነበር። ያ ግብ ግን አልተሳካ። ባጭሩ ይህ ጥናት በግልጽ የሚያሳየን አንድ ነገር ነው። በቢሊየን የሚቆጠር ዩሮ ማፍሰስ ብቻውን የኔዘርላንድስን የትምህርት ቀውስ ሊፈታው እንደማይችል ነው።